ያንተ ጥያቄ ይቺ አንዷ ብትነቀል ስንት ጥርስ ነው የሚተከለው ነው አይደል? ይኸውልህ አንድም ሊሆን ይችላል ሶስትም ሊሆን ይችላል። አንዷ ጥርስ ስትነቀል አንድ ጥርስ ብቻ የምንተክልበት ሁለት የህክምና ሂደት አለ። አንደኛው ኢምፕላንት ነው። ይቺ ብረቷ ትታይሃለች፣ እዚህ ጋር የተቀበረችው ብረት የድዱ አጥንት ውስጥ ትቀበርና ከድዱ ጋር ተዋህዳ ከተጣበቀች በኋላ ከዚርኮኒያ ሊሆን ይችላል፣ ከሴራሚክ ሊሆን ይችላል፣ ከተለያየ እንደዚች አይነት አንድ ጥርስ ብቻ ትሰራና እላዋ ላይ እንዲሰካባት ሊደረግ ይችላል። አንድ ብቻ የምንተካበት ሁለተኛው የህክምና ሂደት ወጪ ገቢ። የተነቀሉት እነዚህ ሁለት ጥርሶች ብቻ ናቸው። እነዚህ ሁለት ጥርሶች የተነቀለው ቦታ ላይ ይሰካሉ። እዛው ላይ እንዲረጉ እየወጡ እየገቡ እንዳያስቸግሩን ደግሞ ላንቃችን ላይ ወይም ድዳችን ላይ የሚለጠፍ ሰው ሰራሽ አርቲፊሻል ድድ እንደዚሁም ደግሞ የተለያዩ ዋየሮች ወይም ደግሞ ፍሌክሲብል ዴንቸርም ከሆነ ደግሞ ልክ እንደዚህ ይቺ ብቻ አያት። ሶስተኛ አማራጭ ለምሳሌ የተነቀለችው ይቺ ከሆነች ይቺኛዋ ትሞረዳለች፣ ይቺኛዋ ትሞረዳለች። ሶስት ጥርሶች አንድ ላይ ተያይዘው ይሰሩና በነገራችን ላይ አድራሻችን ለማታውቁ አዲስ አበባ 22 ከአክሱም ሆቴል ወደ ዑራኤል በሚወስደው መስመር ላይ ኤክስ ፕላዛ አንደኛ ፎቅ ላይ በእና ልዩ የጥርስ ህክምና ታገኙናላችሁ።